ትልቁ ጥያቄ ምንድነው መሰላችሁ? የሚገርመኝ ነገር ይሄ እንዴት ትልልቅ እና የማይሞከሩ ተግዳሮቶችን ፊት ለፊታችን አስቀምጠን እንደርሳለን ብለን እንነሳለን። ብዙ ማጣት፣ ብዙ አለማወቅ፣ ብዙ ባይተዋርነት ፊት ለፊታችን ላይ ያለ ግድ የለም እነዚህን ነገሮች በሙሉ አንድ በአንድ አልፌ እዛ ምድር ገባለሁ ብሎ የሚያስቡ ሰዎች ምን ሲነካቸው ነው ካላችሁኝ፣ እምነት የሚባል ነገር ሲነካቸው ነው። እምነት ተራሮችን ያፈልሳል። አባቶቻችን በእምነት ፀሐይን በካስማዋ ውስጥ አቁመዋታል። የዮርዳኖስን ወንዝ አትነቃነቅ ብለው አቁሞታል። የሚወርድን ውሃ ገትረው አቁመውታል። ቀይ ባህርን ከፍለዋል። የሞተ ሰው ተነስቷል። በዚህ ምድር ላይ እምነት የሚያደርገው ነገር ምንድን ነው ካልከኝ፣ ምንም ሰውየው የሚያምነውን ጠቅላላ ነገር ነው። ለሚያምን ሁሉ ይቻላል ነው የሚለው መጽሐፍ። ለሚያምን ሁሉ ይቻላል። ስለዚህ አሁን ትልቁ ነገር ምንድን ነው ማለት ነው? ልክ በእምነት ስንጠመቅ፣ ውስጣችን በእምነት ሲነካ፣ ያሰብነው ነገር እንደሚሳካ በፈጣሪያችን ኃይል ስንታመን፣ ካለንበት ተጨባጭና ሚነካ ማስረጃ ውስጥ እንወጣና ያሰብነው ምድር በዛው ሰዓት እንገባለን። በዚህ ምድር ላይ አሁን ላለን ሰዎች ምንም እንኳ ይሄ ከእውነት የራቀ ታሪክ የሚመስል ነገር ቢሆንም እውነተኛና ተጨባጭ ነገር ነው። መሬት ላይ የሆነ ነገር ነው። አሁን ላለት ሰዎች ምንድን ነው የሚጠቅመው ካላችሁኝ፣ ያሰባችሁት የሆነ ነገር ይኖራል። ሊያታሳኩ ያሰባችሁት የሆነ ህልም ይኖራል። አመታትን እያማጣችሁ በውስጣችሁ ስታመላልሱት የነበረ የሆነ ማሳካት የምትፈልጉት ነገር ይኖራል። ይህን ማሳካት ከፈለግ ከሚያስፈልጉ እጅግ በጣም ብዙ ነገሮች አንደኛውና ትልቁ እምነት ነው። ታምናለህ ሆይ ነው ጥያቄው። አሁን አንተ የምታስበው ነገር ስጋ ለብሶ ምድር ላይ እንደምናየው ታምናለህ ሆይ? ነክተህ አይተኸዋል ሆይ? ሄደህ ደርሰህበት ቦታውን አይተኸዋል ሆይ? ምን ይመስላል ህልም? የተሳካ ህልም ማለት የተነካ፣ የተሰማ፣ የተሸተተ፣ የተቀመሰ፣ የተጨበጠ ነገር ማለት ነው። አይተኸዋል ሆይ? ህልም ምን ይመስላል? ሄደህ አይቶ እንደመጣ ሰው ልትዘግበው ትችላለህ ሆይ? አሁን ያንተ ህልም መሳካት ምን ይመስላል እዚህ ምድር ላይ? ሄደህ ነክተህ ከሆነ አትጠራጠር። 5 ደንቃራ አይደለም 20 ደንቃራ ቢደረደር አልፈው ታሳካዋለህ። አምነሃል ወይ ነው የመጀመሪያው ጥያቄ። ሰዎች ሲያምኑ በህይወታቸው ውስጥ 3 ነገሮች ይሆናሉ። ማመንህን ለማረጋገጥ እነዚህን መስፈሪያዎች መጠቀም ትችላለህ። አንደኛው ማሳበብ ታቆማለህ። በመጀመሪያ ደረጃ እጅግ በጣም የሚገርመኝ የሰዎች ስነ ልቦና ምንድን ነው ካልከኝ፣ ሊያሳኩት የፈለጉትን ነገር እንደማያሳኩ ሲያምኑ ሰዎች ማሳበብ የሚባል ስክሪፕት ይጽፋሉ። ይሄ ምን ለማለት መሰላችሁ? ይኸውልህ ይህን አሁን ያሰብኩትን ነገር ለምን እንዳላሳካው ታውቃለህ? አላውቀውም። ምክንያቱ ምን መሰለህ? አንደኛ መነሻ ካፒታል የለኝም። ሁለተኛ ልምድ የለኝም። ሶስተኛ እንዲያው እንዲያግዘኝ እንኳን ኢንተሌክቹዋሊ ሰማይ የነካ የሚባል የሚቆጠር የትምህርት ደረጃ የለኝም። እንዲያው ይሄ ሁሉ ቀርቶ ደግሞ ከዚህ በፊት ከኔ ቤተሰብ አባላት ውስጥ አልፎ ሄዶ የሆነ ነገር አሳክቶ ተመልሶ መጥቶ ሊያስረዳኝ የሚችል ሊያግዘኝ የሚችል የምመካበት ዘመድ አዝማድ የለኝም። እሺ፣ ስለዚህ እንዴት አድርጌ ነው ማሳካው? እነዚህ የተገለጹ ነገሮች በሙሉ እውነት ሊሆኑ ይችላሉ። እኔን አሳመንከኝ። ላንተ ግን የኔ ማመን የሚያመጣልህ አንዳች ግራም ውጤት የለም። ማመካኘት ማለት ሌሎች ሰዎችን ነገሩ የማይሳካበትን መንገድ ማስረዳትና ራስን ከኃላፊነት ማውጣት ማለት ነው እንጂ ነገሩን ማሳካት ማለት አይደለም። ዞሮ ዞሮ ሰዎቹ ያንተን ህይወት አይኖሩልህም። አሁን ማወቅ የሚገባን ነገር የነገርካቸው ልብህን አውልቀህ ቁጭ ብለህ አማርኛ መርጠህ ልታሳምናቸው ብለህ ቀንና ሌሊት አስበህ እንደዚህ ካሉኝ እንደዚህ ይላለሁ፣ እንደዚህ ካሉኝ እንደዚህ ይላለሁ ብለህ ስክሪፕት ጽፈህ ሪሄርስ አድርገህ የነገርካቸው ሰዎች አመኑ። ያንተን ህይወት ግን እነሱ አይኖሩት። አንተን ህይወትህን የምትኖር። እነሱን አሳምነህ ወደ ቤታቸው ከሸኛቸው በኋላ ወደ ቤትህ ስትመለስ ካስተባበልከው ኑሮ ጋር የምትኖረው አንተ ነህ። የምትፈልገው መላ ከሆነ መላው ማስተባበል ማቆም፣ ማሳበብ ማቆምና ወደ አንተ ተመልሰ ኃላፊነት መውሰድ ነው።